like who are you like ብላችሁ ራሳችሁን ጠይቁ በቃ ያ ነው እኔ ያው ግዴታም ስላለብኝ ያ አንዱን አላህን መንገድ ተከተሉ እውነተኛውን መንገድ ከዛ ውጪ የለም የፍርድ ቀን ባለቤት የጀጅመንት ሁሉ ፈራጅ ሆነው አምላካችን አላህ እንየው መጨረሻችንም ይመርልን ብዬ ይሄን መንገድ ላይፍ አፍተር አለ ከህይወትም በኋላ አለ ካላችሁ ከሱ ውጪ ፈራጅ ስለሌለ በምድርም ስትኖሩ ለሱ ታዛዥ ሆነን እናምልከው ነው ጥሪ ሁሉ የሚሆነው ማለት ነው ለጥያቄሽ ለሲያ ያንቺ ደግሞ የሳርቸው የጠየቅሽው ጥያቄ በጣም ከባድ ጥያቄ ነው ሰዎችን መምረጥና ቁጥር ማስቀመጥ ለኔ ከብደኛል መስጠት ቢቻል ለብዙዎች እስልምናን ተሰጪ ነበር ግን ሰጪው ማን ነው አምላክ ነው የሚሰጠው እስልምና ለኔ ማንንም አልሰጠኝ አሁን በብዙዎች ከመቶ በላይ የሚቆጠሩ ኡስታዞች ክርስቲያን እንትኖች ቄሶች ምኖች መተው ስትራግል አድርገዋል አይደል ለኔ ሰጠኝ ግን አምላክ ራሱ ነው ፈጣሪ እስልምናን ሰጠኝ ብዬ አስባለሁ የሚሰጠው እሱ ብቻ ስለሆነ እንደምኞት ፋንታሳይዝ ማላረገው ቦታ ነው አንዳንድ ጊዜ ሁሉም እንዲያገኝልኝ እመኛለሁ ስለዚህ ነጥዬ ለከሌ መስጠት አልፈልግም ከባድ ነው ኢትስ ሶ ፔንፉል ለልጄ ሰጥቻለሁ ለእናቴ ምንፍጋት ቢሆን እኔ ግሪዲ ነኝ ግን ፈጣሪ ነውና የሚሰጠው እሱ ሁሉንም በቃ ሻዳ መንገድ ይስጣቸው ለሁሉም ለወስትሎኑ ራሳቸው ለጠፋባቸው ያንን ለአላህ ይስጣቸው ሙስሊም ባትሆኚ ምን ትሆኚ ነበር ብለሽ ለጠየቅሽኝ ኦሬዲ ኮ ላይክ ፈጣሪን አንዱን ስም ላልሰጠሁት ያ ብዬ ላይክ ዲፋይን አድርጌው አንድ አምላክን ብቻ ያመለኩኝ ነበር እየተቀመጥኩኝ እንዴት ላምልከው ነበር እንዴት ነበር እንጂ እኔውን እስልምናስ ሙስሊም ባልሆን ብታሶጪኝ አንዱን ፈጣሪ ያመለኩኝ ነው መቀጥለው there is no other way ለኔ ሁለት ሶስት ጋር መሄድ አልችልም ብዙ ድካም በኋላ ደክሞኝ የተውኩትን ጭቃ መልሻ አልብካካም ሊሆን የምችለው ምንድነው እስልምናዬን አንዱን ቀጥተኛውን መንገድ አሁን አውቀዋለሁ መቼም እንዳለቀው ዱአ ያረኩኝ ቀጥላለሁ ከዛ አላህ ሰጥቶኛልና አይወሰድብኝ ይሄንን ሰላሜን ረፍቴን ደስታዬን አይወሰድብኝ አንዳንዴ ጭንቅላታችን ባለጌ ነውና አስበዋለሁ if I was not a Muslim if I was not praying this way ምን ይሆንልሽ ነበር ብለሽ ብትጠይቂኝ there is nothing ወዴት ትመለሻለሽ ብትይ ወዴት like ከዚህ ውጪ ወዴት ሲከዳል እናንተ ሊኖራችሁ ይችላል ኦፕሽን ዘመድ ጓደኛ የሚያሽመነው ምን ስጦታ ወይ something ማራኪ የሆነ ነገር ምድር ላይ አማሎ ሊሆን ይችላል ለኔ ግን ከዚህ በላይ እረፍት የሚያማልል የለምና ከዚህ በላይ እረፍት የለም like my soul አላህን ተርባ ፈጣሪዋን አግኝታ ተርበሽ የትሄጃለሽ ብዬ ነው ማዋክባት ወዴት ሲጂ ብዬ ነው መመክራት ለምንስ አይ ኖ ዊስፐር ያረጋል ሰይጣን በየቀኑ እናንቺ የጠየቅሽኝን ጥያቄ እኔን ጭንቅላቴን ሳይጠይቀኝ ቀርቶ አይደለም ይጠይቃችኋል እኮ ላይ እንዲህ ብታገኝ እንዲህ ትሆኚ ነበር እንዲህ ብትሆኚ እንዲህ ታረጊ ነበር የሚል ጥያቄዎች እኮ ላይክ ይፈትላል ጆራችሁስ ዊስፐር ያረጋል ራይት ወዴት ለኔ ከዚህ ረፍት ወዴት ይኬዳል ከዚህ ሰላም ወዴት ሰላም ይኬዳል እኔ ሰዎችን ሙስሊሞችን አይደለም መከተለው ሙስሊሞች አልহামዱሊላህ በጣም 5% less of ሙስሊሞች ራሳቸው የሚጣፍጥ ሽታ ያላቸው ናቸው እንዳጋጣሚ አላህን ዙሪያ ውስጥ ያለው ህይወታቸው የሚማርክ ነው ከዚህ ሽታ ወዴት ነው ላይክ ወደ ስቲንክ ነው የሚሄደው ወደ ጭንቀት ነው ወደ ረብሻ ነው ወደ መገፋፋት ነው ወደ ላይክ ከዚህ መሰላል ነገር ወዴት ነው ማለት አይ ዶንት ኖ ቤተር የሚባለው ምድር ላይ ከዚህ ቤተር አለ የምትሉት ለእናንተ ውሰዱ ለኔ ግን ከዚህ በላይ ቤተር የለም ለኔ የቤተር ሁሉ ጥጉ ከረፍት በላይ ረፍቱ ከስጦታ በላይ ስጦታ ፈጣሪን አግኝቼው እያመለኩት ያለውን ሰላም ትቼ ወዴት ነው የሚሄደው ማለት ማንንስ ላመልክ ነው ከዛ የሚሄደው ወዴትስ መሄጃለኝ ስለዚህ ድሮም ስመጣ ብቻዬን የቆምኩበት ሰዓት ላይ ፈጣሪን አግኝቼው ነበር ስሙ ነበር የጠፋኝ ስመለስም በመለስም ፈጣሪ ጋር ነው ሲሄድም ፈጣሪ ጋር ነው ከሱ ወደሱ ለሱ ነኝ እኔ ስለዚህ ከዛ ወዴትም የሚሄድበት አይ ቲንክ ላላችሁ ግን ቼክ አድርጉ ስትወረወሩ የምትወረወሩት ወዴት ነው እኔ ሌላ መንገድም የለም ብዬ አምኜ ፈጣሪን እንጂ ያመለኩ ያለሁት የምመለስ ከሆነማ ከፈጣሪ ውጪ ማመልከዋለኝ ማለት ነው ከሰማይና ምድርን ፈጣሪ ትቼ ወዴት ነው የሚሄደው እናንተ የምትሄዱ ሰዎችስ ወዴት ነው እየሄዳችሁ ያላችሁት ራሳችሁን ጠብቁ ራሳችሁን ጠይቁ ተጠንቀቁ ተዋወሱ አስታውሱ በቃ ላይክ እንዘነጋለን ዝንጎች ነን ነገ ተነስተን በሞቅታ ሙስሊሞች ጠመዱኝ እና እኔ ሄዳለሁ ወዴት ነው የምትሄዱት ቼክ አድርጉ እከሌ ተጣላኝ ባሌ ስለፈታኝ እከሌ የሚባል ባል ባለገ እንጂ አላህ አይደለም ላይክ ጀስት ቼክ ዩርሰልፍ እከሌ ባለጌ ነው
እንጂ እስልምና ወይንም ዲኑ ወይንም ደግሞ አላህ አይደለም። አላህ ላንቺ የተሻለውን አስቦ ነው። ወዴት ነው ስለተሄዱ ያሰባችሁት? በወከባ በገንዘብ በችግር በዚህ ጨርቃ ጨርቅ በማይረባ ነገሮቻችንን ሸጠን ተሸጠን አልቀናልና ለምን በለው ለሆዳችን ነው። ለምን ጠጣው ነገር ለሽት ለሚሆነው ነገር ነው። ለምን ለብሰው ላይ ተቀዳዶ ለሚበጫጨቅ ነገር ተዳርታችሁ ወድቃችሁ ለምትነሱበት ስጋ ማለት ነው ነው የምትሸጡት ወይስ ኢቭን ቤተር የሆነውን ሁሉንም የበሰበሰውን ስጋ አስነስቶ ገጣጥሞ የዘላለም ለሚያደርገው አምላክ ነው የምንሰግደው የምናመልከው? ወዴት ነው የምንሄደው? ስለዚህ መሄጃችሁ ላላወቃችሁ እኔ መጨረሻዬን አውቄዋለሁ፣ አላህን አየዋለሁ። ስለዚህ ይሄን አይኔን አላህ ረድቶኝ እሱን የማይበት ያድርግልኝ። ይሄን አፌን እሱ ፊት የማመሰግንበት ያድርግልኝ። ይሄንን ጆሮዬን የእሱን ሞገሳ የእሱን ቃል ቁርአን እየሰማሁ ማልፍ ያድርግልኝ። በዚህ ህይወቴ እስካለው ድረስ አላህ ወዴትም ሳይሆን ወደ እሱ ይውሰደኝ፣ ወደ እሱ ይምራኝ። ከሰማይና ከምድር ባለቤት ውጪ ማንም ስለሌለ ለኔ ምኩራራበትም አምላኬ ላይ ነው፣ የምደገፈው ፈጣሪ ላይ ነው። አታለቅሽም ወይ ላልሽኝ አልቅሻለሁ። አትከፊም ወይ ብትይ እኔ ጻድቅ አይደለሁም፣ ተከፍቼ አውቃለሁ። ክፉ አልተናገርሽን ብትይ ክፉም ተናግሬ አውቃለሁ፣ ይቅር በለኝ ብዬ አውቃለሁ። ግን ከፈጣሪ መንገድ አንዷም ሰከንድ እንደታጎለኝ ስለማልፈልግ እዚሁ ጋር እየታገትኩኝ ዳዴ እያልኩም ቢሆን እየተንደባለልኩም ቢሆን በአላህ መንገድ እቆያለሁ። መሬቱ ይመቻል። በጣም እዛ ላይ መቆለሉ መከስከሱ ያስፈራል። አላህ እዚሁ ጋር መሬት ላይ ባለውበት እሱን እያመሰገንኩ ምንጣፌ ነው ስጁድ የምታደርጋት ምንጣፌ ላይ አቆየኝ። ከዛ በላይ ያለው ግዝፈት መከስከሱ መከራ ነው። እዛ ላይ ተንጠራርቼ ማየት የማልችለው ነገሮች ላይ አልንጠራራም። እሱ ረቂቅ ነው፣ አዋቂ ነው። ለሱ ሰጠዋለሁ። የነገን የሚያካል እዚህ ጋር መጥቶ ያሳየኝ። ከደቂቃዎች በኋላ የነበረው መልሶ ማስተካከል የሚችል ካለ ያሳየ። እኔ ግን ፈጣሪዎች ከታምራት በላይ ታምራቶች ሆነውን ሁሉን ነገር ፈጥሮ ይሄ የሚላወስ አፍን የሰራን አምላክ አመልከዋለሁ። እና there is no going back። የትም ብሄድ ወዴት ነው? እኔ እኮ አሳይቶኛል። going back ለዓለም ድንቅ የሆኑትን ነገሮች ለእኔ አሳይቶኛል። ሀብትንም ጥግ፣ የችግርንም ጥግ፣ የመደለልንም ጥግ፣ የመኩራትንም ጥግ፣ የሳምቲንግ ጥግ የዝናንም ጥግ ዋትኤቨር ጥግ የምትሉትን ምናልባት ለሰዎች ብርቅ የሆነባችሁ ነገር ብዙ ብርቅ ነገሮች ለእኔ ብርቆች አልፈውብኛል። ላይክ ፌድ ያደረገ ፋሽን ነው። ለመዝናናቱም ለመጠጣቱም ለመስከሩም ለዚህም ነገሮች ለስጋ ነገሮች ኦልሬዲ እኔ አይቻቸዋለሁ ብዬ አስባለሁ። ደክሞኝ ነበር። I was like so tired። እንደ አዲስ መቼ ነው ህይወቴን ፈጣሪ መሆነ ሳምቲንግ እንዴት ነው አንለርን አድርጌ ከዜሮ የምጀምረው ብዬ ላይክ ጠይቅ ነበረ። ከዜሮ እድል የተሰጠኝ ተከፍሎልኝ ምናምን ደም እንትን እየተባልሽ ምናምን የለም። በዜሮ from scratch like newborn ሲባል like ከትናንት የሰራሻቸው አዲስ ራቆት ነበርሽ ብሎ ሰው ቢል ነበርኩ እንዴ like አልহামዱሊላህ ከዛ አዲስ ኮንቲነ ነበርኩ እንዴ ብዬ እስከ መዘንጋት የሚያደርስ አምላኬ ቀጥተኛውን መንገድ አምልቆኝ from scratch ከዜሮ የመጀመርን እድል የተሰጠኝ ለኔ ለአላህ ባሪያ ምንኛ መታደል ነው። ምን ያህል ቢራራልኝ ነው፣ ምን ያህል ቢወደኝ ነው ለኔ። እኔ ቃላት የለኝም። አላህ ለኔ እንደራራው ለእናንተ ይራራላችሁ፣ ለኔ እንዳዘነልኝ ከዛ ሁሉ I don't know ወዴት ይኬዳል? እንጃ ወዴት ትመለሽ ነበር ብትይ like ወዴትስ መመለሻ ስላላችሁ እናት አባት መጠጊያ ስጋ ለምትሉት ለሁሉ ለኔ የለኝም። ለሱ ሁላ ያለኝ አንድ አምላኬና ፈጣሪና አላህ ማመስገን እድል ነው። እሱም ደግሞ ኤቭሪ ሚኒት ዛሬንም ነገንም ስነሳም እድል ለሰጠኝ ለሱ አልহামዱሊላህ። አሁንም ነገም አልহামዱሊላህ፣ ድጋሚም ከሰጠኝ አልহামዱሊላህ። ቢኮዝ ለኔ ብርቀኛ ነኝ። ፈጣሪና አግኝቼ አልጠገብኩምና ለእናንተ ለጠገባችሁት ወዴት ነው በዚህ ነው ወይ በዛ ነው ኮንፊውዝድ ላደረጋችሁ ሰዎች አላህ ይምራችሁ። ከዚህ እኔ አላህን አግኝቼው ፈጣሪ ስሙን ስጠራ አላህ ሱብሃነሁ ወተዓላ like ጥራት ይገባውና ለሱ ላይ I don't know ቃላት የለኝም። ስለዚህ ለኔ ነው የምላችሁ። ለእናንተ የቆሸሸባችሁ ሊሆን ይችላል። ለእናንተ ያነሰ ለኔ ከዚህ በፊት እንዳልኳችሁ የሆነ ቤት ተሰጥቶኛል። ለሰዎች ከውጭ ሲያዩት like a cave በሉት የቆሸሸ ነው፣ dirty ነው፣ something ነው፣ በቃ like it's messy ነው፣ ጥጥ ምናምን ድራድርቶበታል፣ ቆሻሻ ነው ሰዎች ሲያዩት። ለኔ ቤት እረፍት ስለደከመኝ ሲሰጠኝ ከኮምፎርቱ ብዛት ማለት ነው ከጽዳቱ ብዛት የሚያንጸባርቅ ነው። ለኔ ከውበቱ ብዛት እረፍት ነው። ከእረፍቱም በላይ የኔ ቤት ነው እስልምና። that's my home I'm a Muslim ስል ረፍቴ ቤቴን የመጣሁትኝ I was lost now I'm found ያደረገኝ ሰው አይደለም ያገኘኝ አምላኬ ነው። like ያገኘኝ ረፍትን የሰጠኝ ፈጣሪ ነው። ማንም አይወስድብኝም፣ ማንም አይነጥቀኝም። ከዚህ በላይ
ምንም ቤት ስለሌለኝ ማለት ነው። ለእናንተ ግን የቆሸሸባችሁ ለእኔ ቢዩቲፉል ገና ብርቀኛ ነኝ። አላህ ሰጥቶኝ ማይ ቦክስ Islam also for me being a Muslim አላህ ነው እንጂ የሰጠኝ ማንም አልሰጠኝም፣ ማንም አይወስድብኝም። አላህዬም ደግሞ እንዳይወስድብኝ ቀንም ሌሊትም እሱንም ማይ እንዲያደርገን ዱዓ እያደረግን እየተያዝን እንቀጥላለን ኢንሻአላህ። ሳርቾዬ አዲዬ ማሻአላ እኔን ጥያቄ ጠየቅኩሽ አዲዬ ለሌሎቹ አሁን እንዲማሩበት አንቺ ይሄ እኮ ውብ የሆነውን ሃይማኖት ተሰጥቶንማ የት እንሄዳለን? እኛስ ምንሄድበት የት አለ ብለሽ ነው? ስንሄድ እኮ እኔ አሁን ልጆች አሉኝ፣ ባለቤት አለኝ፣ አባት አለኝ፣ እናትም አለችኝ፣ እህት ወንድሞች አሉኝ። ብዙ ነን። እዚህም ራሱ የምንኖረው ማሻአላህ ብዙ ነን። በጣም ወዳቸው ወዳጆቼ፣ ጓደኞቼ፣ አላህ የሰጠኝ እህቶቼ፣ አንቺም እዚህ አሁን በኦንላይን የሚያገኘኋቸው አላችሁ። ግን ሀታ ሲሄድ ወደ አሄራ ማናችሁንም ይዤ አልሄድም። ቤቴን፣ ንብረቴን፣ መኪናዬን ምንም ነገር ይዤ አልሄድም። ስራና ስራዬን ነውና ጥያቄን የጠየቅኩልሽ በእንትን ሳይሆን ያው ለጥያቄው ያህል ያቀረብኩት። ማሻአላህ ተባረከላ። አንቺ አላህ የወደደሽ ሴት ነሽ። አላህ እንደ ሱመያ ያድርግሽ። አላህ Subhanahu Wa Ta'ala ያቺን የመጀመሪያዋን አባቷን ልጇን ፊዳ ያደረገች ነብሷን ለረሱል ሰለላሁ ዐለይሂ ወሰለም ነብሷን አሳልፈ የሰጠችን ሱመያን አላህ ያድርግሽ። እኛንም አላህ Subhanahu Wa Ta'ala ሱመያ ያድርገን። ምክንያቱም ቅድም ያነሳሻቸው አንዳንድ ትልልቅ ፖይንቶች ነበሩ። ስለ አሁን እኔ አንድ ዶክተር ተጠየቀች በኦፕራ ላይ ማለት ነውና ስትጠየቅ ልክ ቅድም እንዳልሽው ለኛ በጣም ያዝኑልን ነበር። ሴፕቴምበር 11 በጣም ከባድ የነበረበት ጊዜ ነበር ለሙስሊም ሂጃቢስቶች ማለት ነውና እዚህ ዌስተርኑ ላይ ስትጠየቅ ኮንቨርት ነጣችና ምን አለቻት? ሲጀመር አለቻት ኦፕራ አቀረበቻት። ስታቀብራት እንደማዘን አድርጋ ነው ያቀረበቻት እና ምን እንዳለቻት ታውቂያለሽ? ሲጀመር አለቻት እኔ መቼ አንቺን እርዳታ ጠየቅኩሽ? እኔ ሙስሊም ነኝ አለቻት፣ ዶክተር ነኝ አለቻት፣ ሪቨርት ነኝ አለቻት። ከዛ አይ አም ሱፐር ፕራውድ በሂጃቤም ኒቃቢስት ነኝ አለቻት። when I die I know where I'm going አለቻት። እና ኦፕራን ምን ተጠየቀቻት ታውቂያለሽ? do you know where you going when you die ብላ ጠየቀቻት። የት እንደምትሄጂ ታውቂዋለሽ ስትሞቺ ብላ ጠየቀቻት። ኦፕራ she couldn't answer her question። አንደኛ ነጭ ሪቨርት በራሷ ቋንቋ የተማረች ኦፕራ ፌመስ ብትሆንም በገንዘብ ብትበልጣትም እቺ ዶክተሯ ግን በትምህርት ትበልጣታለችና አዲዬ በዘመናችን ላይ የሚመጡ ሰዎች አሉ እንደዚህ አይነት ሰዎችና እኔ በሴፕቴምበር 11 እሷን አይቻለሁ። ከዛ ደግሞ የተወሰኑ እህቶች አይቻለሁ ሪቨርቶች። አሁን ደግሞ በቲክቶክ ዓለም አንቺን አይቻለሁኝና አላህ ይጨምርልሽላለሁኝ። አላህ Subhanahu Wa Ta'ala ያግዝሽ። ሌሎቻችሁም ጥያቄያችሁን አቅርቡ ኢንሻአላህ ረብል ዓለሚን። እኔ እስካሁን በተናገርኩት በንግግሬ ምናልባት በጥያቄዎቼ መሃል አንኮምፈርተብል ያደረገሽ ወይም ደግሞ በጥያቄ መሃል የተሳሳትኩት ነገር ካለው ለአላህ ብለሽ አፉቲኛለሽ። ሌሎቻችሁም እኔ ስጠይቅ አንኖይድ የሆናችሁ ወይም በጫወታዬ በቀልዴ ያልተመቻችሁ ካላችሁ ለአላህ ብላችሁ አፉትሉኛላችሁ። ከኔና ከነፍስዬና ከሸይጣን ነው። ጥሩ ንግግር ደግሞ ከተናገርኩኝ ከአላህ Subhanahu Wa Ta'ala ነውና አፉትሉኛላችሁ። አዲ ማሻአላህ ተባረከላ። አላህ ይጨምርልሽ። ረጅም ሰዓት አስቀመጥንሽ። ከታሰበው በላይ ነው የተቀመጥነው። whenever you ready ለረስ ነው። አመልያ አልመጣችም መሰለኝ እስካሁን። ላላህ ስንል እንወድሻለን፣ እናከብርሻለን። የሌላችሁም ጥያቄያችሁን አቅርቡ። እኔም አለሁኝ። ጀማል ቅድም የሆነ ነገር ብሎኝ ነበር፣ ሳታስፈቅጂ ብሎኝ ነበር። አንቺን መውደድ ሳላስፈቅድ መሰለኝ እንዴት ተወጃታለሽ ሳታስፈቅጂ ነገር ይመስላል ኡስታዝ ጀማል። ለማንኛውም ኢንሻአላህ እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲያ አፉ በኝ እሺ። ለማንኛውም ሀቢበቲ እሺ እናመሰግናለን። ነው ብታጠፊ ኖሮ እኔ ባይዘዌ ለማታውቁኝ ሰዎች ስም ጠርቼ መናገር የምችል ሴት ነኝ። ችግሩ ያ ነው መሰለኝ። እከሌ ኮነ እከሌ ብዬ ፈሪ ሴት ምናምን አይደለሁኝም። እንድታውቁኝ የምፈልገው ነገር የማይመስለኝን ነገር አስመስዬ ምናምን ከዚህ እንዳልኳችሁ ነው።
ራሴን ችዬ ማስተዳደር፣ ራሴን ችዬ መኖር፣ ራሴን ብዙ በራሴ ዲፔንደንት ሆኜ ብዙውን ዘመኔን ስላለፍኩትኝ አሁን ፈጣሪ አለ ብዬ መምጣት አድካሚ ቢሆንም የፈጣሪን ልፍራ እንጂ በዚህ ሰዓት ላይ ከዛ በታች ያለውን ነገር መፈራ ሰው አይደለሁም። አከብራለሁ፣ በጣም ነው የማከብረው። ክብራችሁን ቦታ እስካለ ድረስ በዛው ክብር ስወድም ላላ ብለን እንወደዳለን ስንል የገባኝ ለመጀመሪያ ግን እወድሃለሁ ምናምን ራሱ የሆነ ቅርታ ፎር ማይ ላንጉዌጅ መሽለጥለጥ የውሸት ፕሪቴንድ ዓለም በጣም ቀጣፊ መሆናቸውን ስላሳዩኝ በጣም ምፈራ ሰው ነበርኩኝ እና ነገሮችን በጣም አይቼ እንትን ነው እና አላህን አለ ብዬ ሳመልክ ማንም የማያስገድደኝ ኮዝ ቤተሰብም ያውቃል ያላመንኩበትን ነገር ካመንኩበት ደግሞ ኖባዲ can move my ground ማንም ሊነቀንቀኝ የማይችል ደረቅ ሴት ከምትላቸው ማለት አሳማኝ ነገር እስካልሆነ ድረስ ያኔ ላይክ ሊትራሊ ደረቅ ማለት ትችላላችሁ። ላይክ አሁን ሙስሊም ብዬ ስላችሁ በደንብ ገብቶኝ አምኜበት እንጂ ልክ እናንተ ኮሜንት ላይ እንደምጽፉ ነብዩ መሐመድ እኛ ነብዩ መሐመድን ልናመልክ አልመጣንም። ሶሪ አምላክን ግራውንድ መንካት ላትችሉ ስትቀሩ እስልምናን መንካት ላትችሉ ስትቀሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳደብ ማለት ኢየሱስን ጌታ ያደርገው። ኦኬ ስለዚህ ላይክ የእናንተን አምላክ ጌታ ለማድረግ ብላችሁ የእኛን ነብይ ማንቋሸሽ was not necessary. Okay እሺ ዓለም ካላችሁ so what አገቡ so what like የአምላክን ልቀት አንድ መኖሩን አይቀይሩም። አንድ ነው አምላክ። ነብዩ መሐመድ እንደዚህ ያገቡ ና አላህ አንድ መሆኑን አሁንም አይቀየርም። ሁለት አይሆንም፣ ሶስት አይሆንም፣ አይወልድም፣ አይወለድም። ሰዋቦች like ሰው አይቀየርም። ስለዚህ for you manner at least እናንተ የራሳችሁን ነገሮች ቼክ አድርጉ። የኛን ነብይ ስላንቋሸሻችሁ የእናንተን አምላክ አያደርገውም እና የኛ አምላክ የሁሉም አምላክ እንጂ የግሩፕ አምላክ ስላልሆነና for that manner ሳርቾ ምንም ያጠፋሹ ነገር የለም እንዳልኩሽ ነው። ካጠፋሽ ሳርቾ ችግርሽ ምንድነው ማለት በውስጥም ቢሆን በውጪ ካበዙትም እምል ሰው ስለሆንኩኝ don't worry ረጅም ደቂቃ ማለት አልሰጥም። በቃቸው ሳርቾ ማለት ይችላል አይደብርሽ። don't worry አንድ ቁጥር ጽፈ ነበር ይፎዬና እስከ 10 አብረን እንቆይና ከዛ በኋላ እንቀጥላለን። ሁለት ጥያቄ ነው የምፈልገው ኖርማሊ ለጠይቅ። ኦኬ አልጠየቅም። አንድ ቁጥር ጠይቃለሽ። ሁለት ጥያቄ ልጨምር አሁን ሁለት። እሺ የመጀመሪያው ጥያቄ ላይክ the last ሞሜንቶች ላይ ወደ እስልምና ስትገቢ ከጥያቄዎች ውስጥ አንዱ ላይክ ከገባሽ አትወጭም የሚል ነው። ከገባሽ አትወጭም ማለት ላይክ እስልምናን የለቀቀ ሰው ይገደላል የሚል ሀሳብ አቅርበው ላይክ ዲስከሽን ነበረና ከዛ ዲስከሽን ውስጥ አሁን ላይ ሆነሽ ያንን ነገር ስታስቢ ለምሳሌ አሁን ቅድም ስታወሪ የነበረው ወስዋስ አለ። ለምሳሌ አሁን ሸይጣን ይወሰውስሻል ኤኒዌይስ ማለት ነው። የሰው ልጅ ማይንዳችን እንትን አይደለም ላይክ ኤኒዌይስ አለ ሰው እስከሆነን ድረስ ማለት ነው። ሰውነታችንን አንክድም እስልምና ውስጥ ገብተንና ያ ኩዌሽኖች አሉ ላይክ ኤቭሪ እንትን ላይ ሊመጣ ይችላል። ኢት ኢዝ ኦኬ ኩዌሽን ሊያደርግሽ የሚችሉ ነገሮች ሊኖሩ ይችላል። ላይክ ዋይ ኖት የሚሉ ነገሮች ይመጣሉ። ኤቭሪ ሞሜንት ላይ ይመጣል ህይወታችን ውስጥ በት ስቲድ ፋስት ማድረግ በጣም በላጭ ይሆናል አይደለ? ስቲድ ፋስት አድርገሽ የሆነ ቦታ ላይ ስቲክ ማለት እና እነዚህን እዛ ቦታ ላይ ተጠየቅሽውን ጥያቄና አሁን ውስጥ ላይ ሆነሽ የሚታየሽን ነገር ላይ ክሊር ሆነው ማለት ነው በምን አይነት መልኩ ነው አንደርስታንድ ታደርጊው? ይሄ አንደኛው ጥያቄ ነው አይደል? ኦኬ ይሄ አንድ ጥያቄ ነው። ያ ሁለተኛው ጥያቄ ከዚሁ ጋር የተገናኘ ይሆናል ግን ምንድነው ላይክ ፕሪቪየስ ላይ የነበርሽባቸውን ሪሊጅኖችም ይሁን ላይክ አትሊስት ኤቲስቱ ጋር ይሻላል። ላይክ ፕሪቪየስ የነበረው ሪሊጅን ውስጥ ላይ ሆነሽ ስትሰሚ ለምሳሌ አሁን ሙስሊሙ ስለዛኛው ማህበረሰብ ሲናገር ስትሰሚው የሰው ልጅ አምላክ እያለ ይሄ አለ አይደለ እንትኖቹ ዲሌማ የሚፈጥርብሽ ማይንድሽ ላይ ፕሮብሌም ይፈጥራል ብዬ አስባለሁ። ባይዘው ሰውም አድርገሽ እንደ ሰውም አሁን ለምሳሌ ሙስሊሙ አብዛኛው የሆነን አካል እየጠራ ሲሳደብ ወርስ ምናምን ሲያደርግ ይሰማል አይደለ? አሁን እንሰማለን ኢየሱስ እንደዚህ ሆነ ምናምን የሚሉ ነገሮች ትሰሚያለሽ እና እዚህ ሆነው ከዚህም ሳይድ ማለት ነው። አንፎርቹኔትሊ ግን ማይንድ ሴትሽ አሁን እዚህ ላይ ሆነሽ ስለ መሐመድ ከሚነገረውና እዛ ቦታ ላይ ሆነሽ ኢየሱስ ስለሚነገረው ነገር የትኛው ነው ማይንድን ፕሮብለም ያመጣል ብለሽ የምታስቢው? ላይክ ኢት ቢካምስ ሳይኮሎጂካሊ ሀርት ያደርጋል ብለሽ የምታስቢው የትኛውን ነው? like which one will hurt really? በሁለቱ ሳይድ ላይ አዶን ጌቴ ሁለተኛውን ጥያቄን ጭራሽ አላገኘሁትም።
ኦኬ ክሊር ላድርግልሽ like you are being a Christian like let me ask you ሞዴሬተራቸው እኔ አብዛኛዎቹን አንስቻለሁ እኔ ራሴ ሞዴሬት እያደረኩ ስለሆነ አንስቻለሁ ሞዴሬተራቸውን ለመልሼ ይልሃለሁ ላንተ I hope you use it wisely አመሰግናለሁ እሺ ጥያቄን ሪፍሬዝ አድርግልኝ የመጨረሻው let us assume you are a Christian or that religious ነሽ እንበልና believe የምታደርጊው a human being at the same time a god ነው እና ከዛ ቦታ ወጥተሽ ወደ ኤቲስት ነው የገባሽውና you are good እና ሪከቨር አድርገሻል like you need 4 years or something to recover ያንን ትራውማ ማለት ነው ያንን ለቀሽ ወደ ኖርማል ስቴት ለመምጣት ማለት ነው ኤግዛክትሊ አይደለ ክሊር ሆነሻል ማለት ነው somewhere like you took time አሁን ደግሞ እስልምና ውስጥ ገብተሽ you believe that Muhammad sallallahu alaihi wasallam is a messenger አይደለ he is a human being but he is not a god he is not a god he is a human being እና እዚህ ሁለቱ ሳይድ ላይ ሆነሽ question ሲደረግ የትኛው ያማል ብለሽ ታስቢያለሽ ያ ላይክ በሽተኛ ያደርግ ጤነኛ ላለመሆን መንስኤ ይሆናል ብለሽ የምታስቢው የትኛው ነው ክሊር ከሆነልሽ ማለት ነው ሁለቱ ሳይድ ላይ ሆነሽ ላይክ ለማህበረሰብ እስቲ ቆይ ልሞክር just let me try የመጀመሪያው ጥያቄ መገደል የሚለው ሴንስ ጓደኞቼ ነበር ያነሱት ገና እስልምና አሪፍ ሃይማኖት ነው ይልካልኩ ሰዓት ላይ ይሄ ጥያቄ ተነስቷል አዲ አትሸወጂ ከሰለምሽ ወጣለው ካልሽ እንደ ክርስትና ወይ ለሌላው እንደምትሞክሪው አይደለም ትገደያለሽ የሚለው ጥያቄ የዛን ሰዓት